ገዳማውያን እየታረዱ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሰማችሁ አይደል? የት እንዲህ ስሉ ሌላ እኮ መሄጃ የላቸውም ማርያምን። ቆይ ለመግደል ከፈለጋችሁ እኮ በኃጢአትና በዘረኝነት የቆሸሽ ነው። እኛ እኮ አለን ማርያምን። ቆይ እንዴት ነው ዘረኛ እንሆንም ያሉትን አባቶቻችንን፣ የክርስቶስ ባሪያ እንሆናለን ያሉትን አባቶቻችንን ለሀገር ሰላም ለምን ጸለያችሁ ብላችሁ የምትገድሉት? በማርያም ልለምናችሁ፣ የነሱ ጸሎት ለእኛ ይጠቅመናልና እባካችሁ አትንኩብን አባቶቻችንን። ገዳማውያን እየታረዱ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሰማችሁ አይደል? የት እንዲህ ስሉ ሌላ እኮ መሄጃ የላቸውም ማርያምን። ቆይ ለመግደል ከፈለጋችሁ እኮ በኃጢአትና በዘረኝነት የቆሸሽ ነው። እኛ እኮ አለን ማርያምን። ቆይ እንዴት ነው ዘረኛ እንሆንም ያሉትን አባቶቻችንን፣ የክርስቶስ ባሪያ እንሆናለን ያሉትን አባቶቻችንን ለሀገር ሰላም ለምን ጸለያችሁ ብላችሁ የምትገድሉት? በማርያም ልለምናችሁ፣ የነሱ ጸሎት ለእኛ ይጠቅመናልና እባካችሁ አትንኩብን አባቶቻችንን።